ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? የፓውስ ኤርድሮፕ በትላንትናው ዕለት ይህንን ፖስት ማጋራቱ ይታወቃል። ታዲያ በዚህ ፖስት ላይ አንዳንድ ሰዎች ብዙ ጉዳይ የገባቸው አይመስለኝም። ይህ ፖስት እያወራ ያለው ስለ አንድ ኢቨንት እንጂ ስለ ፓውስ ኤርድሮፕ ሊስቲንግ ግዴታ አይደለም። አብዛኞቹ ሰዎች እዚች ጋር ያለችውን እችን 2026 የምትለውን እችን ጽሑፍ በመውሰድ የፓውስ ኤርድሮፕ ሊስት የሚደረገው 2026 ነው ማለታቸው ይታወቃል። ታዲያ እዚህ ጋር ሁላችንም ማስታወስ ያለብን ጉዳይ እዚህ ኢቨንት ላይ የፓውስ ፕሮጀክትም ሊሳተፍ ቻለ እንጂ የዚህ ኢቨንት አዘጋጅ ፓውስ ፕሮጀክት አይደለም። እንደምታዩት እዚህ ጋር ፓሪስ ብሎክቼን ዊክ ይላል። በፓሪስ የተዘጋጀ የብሎክቼን ሳምንት ነው። ታዲያ እዚህ የብሎክቼን ሳምንት ላይ የተለያዩ ቶከኖች ተሳትፎ አድርገዋል። እንደምታዩት እዚህ ጋር ወርልድ ፈርስት ኤንኤፍቲ ማርኬት ፕሌስ ፎር ሶላር ፓነልስ ይላል። እንደምታዩት እዚህ ጋርም ደግሞ ሌላ የቶከን ስም አለ። እዚህ በሚቀጥለው ላይ እንደምታዩት ኢቨንቱ ላይ የተካፈሉ እያንዳንዱ አካላት እዚህ ጋር የየራሳቸውን ቦታ ይዘው የራሳቸውን ቶከን ፕሮሞት እያደረጉ ይገኛሉ ማለት ነው። እዚህ ጋር የተገለጹ ቀናቶች ወይንም እዚህ ጋር 2026 ተብሎ የተገለጸው ዓመተ ምህረት እየተናገረ ያለው ስለ ፓውስ ኤርድሮፕ ሊስቲንግ ሳይሆን ስለ ፓሪስ ብሎክቼን ዊክ ነው። እንደምታዩት ይህ ኢቨንት ከአፕሪል 14 እስከ 16 ድረስ ባለው የሚቆይ ነው። ታዲያ ይህ ጉዳይ ሁላችንም ማወቅ ያለብን ይህ የብሎክቼን ኢቨንት ነው እንጂ የፓውስ ኤርድሮፕ ያዘጋጀው ፕሮግራም አይደለም። እንደምታዩት እዚህ ጋር የፓውስ ማርክ መሬቱ ላይ አለ። የፓውስ ማርክን መሬቱ ላይ ከማየታችን ውጪ ባለው ሌላ ምንም የተለየ ነገር የለም። ምናልባት ከዚህ በፊት የተለያዩ ቶክኖች ራሳቸውን ለማስተዋወቅና የኮሚኒቲን አቴንሽን ለመሳብ እንደዚህ አይነት መንገዶችን ይጠቀማሉ። ታዲያ ይህ ኮሚኒቲው ከነሱ እንዳይርቅ ወይንም የኮሚኒቲውን ቀልብ ላለማጣት የሚደረጉ ጥረቶችም ሊሆኑ ይችላሉ ተብሎ ይታሰባል። ታዲያ ፓውስ ኤርድሮፕ ከሁሉም በላይ አነጋጋሪ ያደረገው ፖስት ይሄ ነው። እዚህኛው ፖስት ላይ መቀመጫዎቹ የፕሌን ናቸው እና ፊት ለፊታቸው ያሉት ታብሌቶች ላይ የፓውስ ምልክት አለ። ታዲያ እዚህ ኮርነር ላይ ዌንስዴይ ብለው ሮብን ሰሌክት አድርገዋል። ይህ ማለት ሮብ ዕለት አዲስ ነገር ይኖራል ማለት ነው። ታዲያ ብዙም የሚያስደንቅ ነገር መጠበቅ አያስፈልግም። ምክንያቱም የፓውስ ኤርድሮፕ እስከዛሬ ድረስ ባለው የተለያዩ ምልክቶችን ሲሰጥ ቆይቷል። ስለዚህ ዛሬ ሮብ እስከ ሌሊቱ 5 ሰዓት ወይንም እስከ እኩለ ሌሊት 6 ሰዓት ድረስ ባለው አዲስ ነገር ያሉትን ሁላችንም የምንጠብቅ ይሆናል ማለት ነው። ሁላችሁም የፓውስን የትዊተር ገጽ በንቃት ልትከታተሉ ይገባል ብዬ አሳስባለሁ። ለዛሬ ያስኩላችሁ መረጃ ይህንን ይመስላል። ከፓውስ ኤርድሮፕ ጋር አዲስ መረጃ በሚኖርበት ወቅት በዚህ ዩቲዩብ ቻናላችን ላይ የምናሳውቃችሁ ይሆናል ማለት ነው። ለበለጠ መረጃ የቴሌግራም ቻናላችን ማይንድ ኤርድሮፕ ይባላል። ማይንድ ኤርድሮፕ የሚለውን የቴሌግራም ቻናላችንን ሊንክ በዚህ ቪዲዮ የመጀመሪያ ኮመንት ላይ የምናስቀምጥላችሁ ይሆናል። በዛም እየገባችሁ ፈጣን የሆኑ መረጃዎችን ከኛ ጋር ማግኘት ትችላላችሁ ማለት ነው። ይህ ቪዲዮ የተመቻችሁና ለዚህ ቻናል አዲስ የሆናችሁ ሰዎች ይህንን ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ አይረሳ። የዛሬውን በዚያ በቃን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።